ግን አሁን ልወጣ ነው። ያዳ አሁንም ተገናኝተን ማውራት አለብን። እሺ አሁን የሆነ ቦታ ልሄድ ነው፣ ስመለስ እደውልልሻለሁ። ያዳ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ሉሊ እግዚአብሔር እኔ እንደዚህ አይነት ሴት እንደሆነች አላውቅም ነበር። ወንድማ ኢዛና ምንድን ነው የሰማኸው? በስልክ ናቲን ምን ናቲን አስወግደናል። ቀጣይ ተረኛውን እናስወግድ ስትል ሰማሁ። ማን ይደውል? ኢዛና ይኸውልሽ ላውድ አድርገሽ ኖርማል ሆነሽ አውሪ። ሌላ ነገር ቀባጥራለሁ ብትይ እሺ። ሄሎ ኢዛና፣ ምንም ሁኔታ እኔ መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከኪ ሉል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ሉል እስር ቤት፣ እድል ከሞተች ደግሞ እኔ ነፃ። ደግሞ ያድብቁ ሰው እያለ ለካ ለሱም ቢሆን ነው መላ አይጠፋም። አሁን ይሄንን ልጨርስ ብቻ። እኔን አጋልጣ ጉድ እንዳሰረኝ ደግሞ መጠንቀቅ አለብኝ። ሉል ጋር ምንም ነገር እንዳታወራ አፋፋ ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው። እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኒ እውነቱን ካወቁ አይምሮሽ። ፍቅርሽንም በህይወት ስትቆይ ነው የምታገኘው። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ። ሁሉን እውነት አይደል ያዳለ ነግራቸው። እሱን እንድታረጊማ አልፈቅድልሽም። አንተን ያስፈቀደ የለም። ኖአ ታላቅ ወንድምሽ መሆኔን አትርሽ እንጂ። እንደ ታላቅ የሚያስከብርን ስራ አይደለም የሰራው፣ ህይወትን ያመሰቃቀልከው። ይሄን ሁሉ ያደረኩት ካሉብን ችግሮች ለመውጣት ነው። እኛ ከችግር ለመውጣት ሌላ ሰው ችግር ውስጥ መክተት አለብን? ኖአ ታማሚ እናት እንዳለችን አትርሽ እንጂ። ለኛ ባይሆን ግዴታ ለሷ ሲባል ብር ያስፈልገናል። ባለቀ ሰዓት ነገሮችን አታበላሽ። ኢዛና ያዘ ታቢኒ ተበት ወይኔ ጭሻ አመለጠችን። ተዋት፣ እስከ መቼ እንደምታመልጥ እናያታለን ብዬሽ ነበር። በዚህ በመጥፋት የሷን እጅ አለባት። ባይሆን ኑሮ ምን አስጠፋት? ልክ ነህ፣ የምታውቀው ነገርም አለ። ቆይ እንደርስበት የለ እቺ የተረገመች እርኩስ። ና በቃ እንሂድ አሁን። ኖአ በተረጋጋ መንፈስ አስቢ። ትንሽ ቀን ብቻ ብሩ እንደሰጡን ቶሎ ብለን ለፖሊስ እናመለክታለን። ወይኔ ኑሃ ምን አይነት ጣጣ ውስጥ ነው የገባሁት?
ኖአ ምን ሆነሻል? ወንድሜ ቆሞ ሳውር ተጠራጥሬ ተከተልኳቸው። ከዛ ወንድሜ አሁን ወደ ፖሊስ ጣቢያ ደም ማመልከት አለብኝ። ምንድነው ያየሽው? ኖአ ሰው ገለው ሲቀብሩ አየሁ ወንድሜ። ምን ሰው ገለው? ይመስለኛል ዜማን ነው የገደሏት። ናቲንም ሳይገሉት አይቀሩም። አሁን ሁሉ ለእናት ደም ማሳወቅ አለብኝ። አንዴ ተረጋጊ ኖአ። አቤል እንዴት ነው የምንረጋጋው? ሰው ገለው ሲቀብሩ አየሁ እኮ ነው የምልህ። ሰምቻለሁ። ምናልባት ለኛ አሪፍ አጋጣሚ ይሆናል። ማለት አልገባኝም። ለፖሊስም ለእናት ደም የምትናገር እኛ ምን እንጠቀማለን? ማውራት የፈለገውን በግልጽ አውራ። ቀጥታ ለነሱ ደውለን አስፈራርተን ብር እንጠይቅ። ምን? እንዴት በዚህ ልክ ትወርዳለህ? ኖአ አንዴ ተረጋግተሽ ስሚ። ሁሌ እንዲያማረን እንድንቀጥል ነው የምፈልጊው? አንተ ያማል ጤነኛ አይደለህ? እናታችን በህመም ትሙት ካልሽ ሂጂና ተናገሪ። አንቺ በመናገርሽ የሞት አይመለስም። ዝም ካልሽ ግን የእናታችንን ህይወት ማትረፍ እንችላለን። ወይኔ ዛኔው ጊዜ በተናገርኩኝ በገዛ እጄ ህይወቴን አመሰቃቀልኩኝ። ይኸውልሽ ይሄ ለእናታችን የከፈልሽ ዋጋ ነው። በእናታችን ስማት ንግድ ራስ ወዳድነት ዝክ ነው እዚህ ውስጥ ተከተተን። ኖአ አንቺ ኖአ ምንድነው? አደርስም እንዴ? እኔ እንጃ መጥቶ ብላኝ ነበር። ደግመህ ደውልለት። እሺ ሄሎ ምንድነው? መጣው ብለሽ እኮ ቆየሽ። አሁን መምጣት አልችልም ማለት እና ያዳ ተጠራጥረዋል። እየፈለጉኝ ነው ኢዛና። ምን? እና ወዴት ነሽ? ለጊዜው ተደብቅ ያለው ላመቻችና ደውላለሁ። በቃ ቻው ቻው። ሄሎ ድል ምንድነው? አልደረሰችም? ትንሽ ችግር ተፈጥሮ ቀሩ አለች። ምንድነው? ቀልድ ነው እንደያዛችሁት? እሺ እኔ ምን ላድርግ ሉሌ? እኔ እኮ ጠሯት። እሷ ካልመጣች እኛ ያለችበት ድረስ እንሄዳለን። ያለችበትንም አልነገረችኝም። ቆይ ከኔ ጋር ለመጫወት እየሞከራችሁ ነው? እግዚአብሔርን አይደለም ሉል፣ እኔ እስከ በኋላ ያለችበትን አጣርቼ ወስዳለሁ። ይሻላል። ካልሆነ እኔም በደንብ ታውቀኛለህ። ችርኩ ሰራችልኝ።
መልቀቅ አልነበረብንም። ያዳ እዚሁ ፈጠን መጠየቅ ነበረብን። አታስብ፣ አሁንም ቢሆን እናገኛታለን። ግን እንዳለችው ዜማ አይዞህ አቤኔ፣ ጠንከር ብል። ሁሉንም እውነታ በቅርቡ እናውቃለን። ሄሎ እድል፣ የት ነሽ? እኔ ደውልልሃለሁ አትደውል አላልኩ? እድል፣ እኔ ጋርም ብዙ ችግር ተፈጥሯል። መገናኘት አለብን። ምን? የምን ችግር? ተገናኝተን ማውራት አለብን እድል። እሺ፣ የት ትመጣለህ መሰለህ? መጣው። ሄሎ ሉል፣ ያለችበትን ደርሼበታለሁ። ደግሞ ኢዛና ጋር ምን ችግር ተፈጥሮ ነው? ይሄ ደግሞ ደወለ። ሄሎ። እሺ እባክሽ፣ ትንሽ ጣል ጣል ያደርጋችሁኝ አልመሰለሽም? ምንም ቢሆን እኮ የጋራ ሚስጥር እንዳለን አትርሱ እንጂ። ይቅርታ፣ ትንሽ ችግር ገጥሞን ነው። ከዚህ የበለጠ ችግር ያለባችሁ አይመስለኝም። ብሩን አዘጋጃችሁት? እናዘጋጃለን። ቀልድ ነው እንዲያሹ። ይኸውልሽ 24 ሰዓት፣ በዚህ 24 ሰዓት ውስጥ ገንዘቡ እጄ ላይ ካልደረሰ ሚስጥርሽ የት እንደሚደርስ ታውቂዋለሽ። ወይኔ እድል